አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቲክታክ ቤተሰቦች በሙሉ ሰላም ናችሁ? እንዴት ናችሁ? እኔ አልሐምዱሊላህ ረብል ዓለሚን። አንድ እህቴ እንግዲህ ለሁላችንም ለሴቶች በተለይ ለሴቶች እናት ለሆናችሁ የሚያስተምር ትምህርት ነው የቆመጠችው። አንድ እናት እንዲህ አሉኝ አለች። ልጅ ያለ ልጅ አካል ነው፣ ልጅ ያለው አካል ነው። ጠንካራ መሆን አለብሽ፣ መቀየር አለብሽ አሉኝ። ልጄን ትቼ ስደት ልመጣ ቤተሰብ አይሆንም ሲሉኝ ደግሞ በጣም ከፍቶኝ ነበር እና ይሄው ተቀየረ ሁሉም ነገር አልሐምዱሊላህ። ይቀየራል፣ ህይወት ይቀጥላል። እናቴ ወፍ ትወልዳለች አይደል? መጀመሪያ እንቁላል ትጥላለች። እንቁላል ከጣለች በኋላ አስቀምጠው እንቁላሉን የትም ቦታ ሄዳ መታ እንቁላሏን ወደ ላይ ትቀይራቸዋለች። ገባችሁ? ሁላችሁም እናቶች በየቤቱ ተዳፍኔ የምታለቅሱ እናቶች አላችሁ። ማልቀስ የለባችሁም። ማልቀስ ሳይሆን ጠንካራ ሆናችሁ ከምንም ከማንም በላይ ልጆቻችሁን እናንተ የምትሆኑለትን ሆናችሁ። እኔ ምን ገጠመኝ መሰላችሁ? በራሴ ልጆቿን እንዳረገኝ ታድርግ ሲባል ከአንድ ሁለቴ መልእክቱ ሲደርሰኝ ምን እንደመለስኩ ልንገራችሁ። ልጆቼ ያለ ካሽሜ ናቸው። ልጆቼን አፍንጫዬ ላይ አርጌ ነው ይዣቸው የምዞረው። ስለ ሰከንድ አላምንም። ስልክ ደውዬ ስልክ ካልተነሳልኝ ምን እንደማስብ እኔና አላህ Subhanahu Wa Ta'ala ብቻ ነው የምናውቀው። ገባችሁ ቤተሰቦቼ? እዚህ ጋር ለምሳሌ ሶሻል ሚዲያ ላይ መጥቼ ልጨፍር ልደልቅ ብዙ ነገር ልል እችላለሁ። በልጆች ዙሪያ ግን አልደራደንም። ለልጆቼ ብዬ አንገቴን ደፍጃለሁ። ለልጆቼ ብዬ የማልሆነውን ሆኛለሁ። ለልጆቼ ብዬ ፈሪ ሆኛለሁ። ለልጆቼ ብዬ ተሰድቤያለሁ። ለልጆቼ ብዬ ብዙ ነገር ተደርጌያለሁ። ለማን ብዬ? ለልጆቼ ብዬ ነው። ልጆቼን ደግሞ አላህ Subhanahu Wa Ta'ala እልክ ያደርስልኝ። ልጅ ያላችሁቶች ቅስማችሁ ተሰብሮ አንገታችሁን ከመስበራችሁ በፊት አንገታችሁን ቀና አድርጉ። ለምን እምትኖሩለት ሰው አላችሁ። እስኪ ልጅ የሌላቸውን ብዙዎቹን ተመልከቷቸው። አልባሌ ቦታ ነው የሚሉት። ልጅ ያላቸው ግን መዳም ቤት አንገታቸውን ደፍተው እየሰሩ ለልጅ ብዬ ነው ሲሉ ደስ አይላቸውም? ለልጅ ብዬ ነው በቃ እምኖርለት አካል አለ። እንዴ አስባችሁታል? በአላህ እምትኖሩለት የምትሳሱለት እኮ ህይወት አለ። እህቶቼ በርቱ፣ ጠንክሩ፣ አንገታችሁ እንዳሰብሩ። ወንድ ልጅ ቢሄድ ወንድ ልጅ ይመጣል ይበልጥ እንጂ ያነሳ አይመጣም። ወንድ ቢሄድ በገንዘብሽ ምናልባት ትንሽ ልትጸጸች ትችያለሽ፣ ላሳለፍሽ ጊዜ ልትጸጸች ትችያለሽ። እርሺው አባቴ፣ እርሺው። ልጆች ለአንቺ ህይወትሽ ናቸው። ልጆች ለአንቺ ኩራቶችሽ ናቸው። ነገ 18 ዓመት አልፏቸው ማገናዘብ ሲችሉ የዛን ጊዜ አንቺን እናት፣ አባት፣ እህት፣ ወንድም፣ አክስት፣ ዘመድ አዝማድ ሆነሽ እንዳሳደግሻቸው ሲገባቸው የዛን ቀን እናቴ ይሄ ነበር ቁስልሽ፣ እናቴ ይሄ ነበር በሽታሽ፣ አልተረዳንልሽም ነበር ይሉሻል። ገብቶሻል? ጊዜ ያለው ለሁሉም ብቻ አላህ Subhanahu Wa Ta'ala ልጆቻችን ያሳድግልን። አላህ Subhanahu Wa Ta'ala ከነቀርሳ ከበሽታ አይን አላህ ይጠብቅልን፣ ተመቀኛ አይን ይጠብቅልን። ገብታችኋል? ከነዚህ አላህ ይጠብቅልን። እህቶቼ በርቱ፣ ጠንክሩ ነው።